እግዚአብሔር መልካም ነገር ስላደረገልኝ አሜን። እኔና ባለቤቴ ትንሽ በጣም ክራውድድ ውስጥ ነበር ማለት ነው። አንዳንድ ነገሮች ያደረጉን ነበር እና ለኔ ከባድ ነገር ስለነበረ ለሷም በጣም ከባድ ሁኔታ ውስጥ ነበር። ግን እግዚአብሔር አንድ ነገር ተናገረ። አሜን። ያንተን ነገር እንዲህ ወደ ኋላ እየጎተተ ትዝ ካላችሁ እንዲህ ወደ ኋላ እየጎተተ 1 2 3 እንዲህ እየጎተተ ጠላት በመደመር በማባዛት ሳይሆን በማይነስ ወደ መቀነስ እያመጣው ነበር የሚል መልእክት መጥቶ ነበር። እውነት ነው እና ነገሩ ከባድ ነው። በነገራችሁ መወጣት የማይቻል ነገር ነውና ግን ይሄ ወር ለአንተ የተአምራት ወር አሜን ይሆንልሃል አለኝ እግዚአብሔር። አሜን። የተአምራት አሜን። ከባድ ነው ነገሩ በጣም ሞልቶ ሲያልቅ ደግሞ እናገራለን። አሜን አሜን። አደገኛ ነገር ነው። አሜን። እና በሚገርም ሁኔታ እግዚአብሔር ወሩ ሳያልቅ በምንሰራበት ስፍራ ላይ ሰው ስራ ሲሰራ ለትንሽ ስንጥር ነገር ለመስራት ገንዘብ ያስፈልጋል። ካለንበት አካባቢ ወደዚህ ስንመጣ በትራንስፖርት የታክሲ ያስፈልጋል። ግን በጣም የገረመኝ ነገር አንድ የተሰበረ ሳንቲም ሳናወጣ የሆነ በምንሰራበት ቦታ ላይ ተከራይተን ባለንበት ቦታ ላይ አንድ ሰው እዚህ እንደሚያለና በሱ አልፎ 1 ብር ሳናወጣ ወደ 30 ቆርቆሮ ተሰራ። አሜን። ታምናላችሁ? አሜን። በዚህ ወቅት ሚስማር 1 ኪሎ ስንት ብር እንደሆነ አስቡ። እንጨት ምን ያህል ብር እንደሚፈጅ አስቡ። የባለሙያ ምን ያህል እንደምትከፍሉ አስቡ። እሱ ሁሉ ተዘጋ ማለት ነው በነፃ የባለሙያ ሳይከፈል። አሜን። የእንጨት ሳይወጣ፣ አሜን። የቆርቆሮ ሳይወጣ፣ የሚስማር ሳይወጣ፣ ሌላውን ተውት፣ የምሳ እንኳን አልከፈልኳቸው። በነፃ ሰርተው ትላንት ማታ ጨረሱና አሜን። እግዚአብሔር ይመስገን። ምንም አይነት ነገር በቃ የተአምራት ወርህ ነው አለ ጌታ። ሆኖልኝ አሜን። ደግሞ ሌላ የሚቀጥልልኝ ነገር አለ። አሜን። እርግጠኛ ነኝ ይሄ ሰኔ ወር ሳልቅ ለኔ ታምር ነው። አሜን። በእውነት ይሄ እግዚአብሔር ይባርክሽ። እግዚአብሔር እኔ እግዚአብሔርን ስላንቺ አመሰግናለሁ። አሜን። ጌታዬን አከበርኩ። አሜን። እና ጌታ የተባረከ ይሁን። አብረው ሲያገለግሉ የነበሩ ወንድሞች አንድ በዚህ ዘመን እዚህ ጋር ብዙ ሰዎች ተሽቀዳድመው ነው ለስራ አለን የሚሉት። እነዚህ ከፍተኛ ባለሙያዎች ናቸው። ግን ምንም እዚህ መካከል አንድ ወንድም ያለ በሱ እግዚአብሔር እነኛን ሰዎች ሰብስቦ አመጣ። ቃል ስለወጣ ይሄ ሆኖልኛል። አሜን። ደግሞ ይቀጥላል። ገና መሰከረ። እናንተም ላይ ይሁን። አሜን። ይሄ ወር የታምራት ይሁን። አሜን። ይሄ ወር የመቀበል ወር ይሁን። አሜን። በቃ ይሁን። አሜን። ጌታዬን አመስግኑ። ኢየሱስ ጌታ እና በጣም የሚገርመኝ ነገር ስራው የእግዚአብሔር ስራ ከመሆኑ የተነሳ አንደኛው ባለሙያ ይሄንን እንዲገንጥሎት ነው እንትን የወሰነው። የሚስማሩ በጣም ገንጥል አድርጎት ደሙ እንደዛ እየፈሰሰ እኔ እሰራለሁ። ከትላንት ወዲያ እንደዛ ሆኖ ሰርቶ ትላንትና ተሰፍቶ መጥቶ ሲሰራ ነበር። አንደኛው እጁ እንዲተቆርጣ አርቆት ወስዶት በቃ የለም በቃ በጣም ነው የቆረጠው። እንደዛ ሆኖ እኔ እሰራለሁ። እኔ ራሴ አሁን እቺ ማይክ መያዝ አልችልም፣ አብጣለች። ግን ኪዳን ባለበት ላይ ውጊያ አለ። ግን ኪዳን አልሸነፈም። አሜን። እግዚአብሔር ተባረከ ይሁን። ለእግዚአብሔር ክብር ስጡልኝ። እግዚአብሔርን አመስግኑ። እግዚአብሔር ስጥ። እግዚአብሔር ይባርክሽ። ሲነጋም ሲመሽም ሁልጊዜ ማስታወሰው